ከወንጌላዊት ህንጻ ፊት ለፊት ነው። ታዲያ እዚህ አካባቢ ምን እግር ጣለሽ ካላችሁ የምገኘው እንግዲህ ወሎ ሰፈር ከወንጌላዊት ህንጻ ፊት ለፊት ነው። ታዲያ እዚህ አካባቢ ምን እግር ጣለሽ ካላችሁ እስከ ፕሮግራሙ መጨረሻ ድረስ አብራችሁን በመቆየት የምትመለከቱት ይሆናል። አብራችሁን ቆዩ። ያብስራ እባላለሁ። የምገኘው ዩኬ ነው። የጊዮን ሆምስ ደንበኛ ነኝ። የጊዮን ሆምስ ደንበኛ የሆንኩበት ዋነኛ ምክንያት ኮምፓውንድ አፓርትመንት ስለሆነ ነው። በተጨማሪም ደግሞ ትረስት የሚደረግበት ዴቨሎፐር ነው። እንግዲህ እኔ የገዛሁት ለኢንቨስትመንት ባለ አንድ ቤድ ሩሙን 94 ካሬ ነው። ለመረከብ 1 አመት አካባቢ ይቀረኛል። ሁሉም ነገር ያለቀው ደግሞ እኔ እዚሁ ዩኬ ሆኜ ነው። በዲኤችኤል በኩል ሁሉም ነገር ደስ በሚል ሁኔታ ተጠናቋል። ቴንክ ዩ ጊዮን። አሁን የምገኘው ከነበርንበት ከወንጌላዊት ታደሰ ህንጻ 50 ሜትር ገባ ብለን በጊዮን ጋዝና በረኪና ዋና መስሪያ ቤት ነው። አንጋፋው ድርጅት ጊዮን ጋዝ እንግዲህ ለደንበኞቹ አዲስ ነገር ይዞ መምጣቱን ሰምተን እዚህ ተገኝተናል። ይህ አዲስ ነገር ምንድነው? ለደንበኞቹስ ይዞ የመጣው መልካም ነገር ምንድነው የሚለውን ወደ ውስጥ ገብተን አብረን እንከታተላለን። ችግሮች ጊዮን ሆምስ ከዚህ በፊት በሌሎቹ እህት ኩባንያዎች የገነባውን መልካም ስም በመጠቀም አሁን ደግሞ በሪል ስቴቱ ዘርፍ ይህንን ስሙን ለማስቀጠል ነው ማለት ነው። ከ2 አመት በፊት ሴክተሩን ጆይን ያደረግነው 2 ብሎኮችን በራሳችን ካፒታል ያለምንም ካሽ ኮሌክሽን ግንባታቸውን 90% አጠናቀን ነው ማለት ነው የተቀላቀልነው። ይህም ደግሞ ለደንበኞቻችን ካምፓኒያችን ምን ያህል ፋይናንሻሊ ስቴብል እንደሆነ ምን ያህል ፍሪደም እንዳለው ትልቅ ማሳያ ነው። በጣም ጥሩ። እሺ እንግዲህ ጊዮን ጋዝና ጊዮን በረኪና እንዳልሽው በሁላችንም ጓዳ ውስጥ የነበረ አሁንም ድረስ ያለ ፕሮዳክት ነው። እንግዲህ እነዚህ 2 አመታቶችን ስታሳልፉ ስለ ፕሮጀክታችሁ የገጠማችሁ ነገር ፕላስ ደግሞ በደንብ ስለ ፕሮጀክቱ አጠቃላይ ስለ ኮምፓውንዱ የያዛችሁት እቅድ ምን ይመስላል የሚለውን ብትነግሪኝ። እንግዲህ በዋናነት ይዘን የመጣ ነው መሀል ከተማ ላይ እምብዛም ባልተለመደ መልኩ 20 ሺህ ካሬ ላይ ያረፈ እጅግ ውብና ቅንጡ ጌትድ ኮምፓውንድ አፓርትመንት ነው ማለት ነው። በቅድሚያ ግን ያው ሰዎች አፓርትመንት ለመግዛት ሲያስቡ ቅድሚያ ወደ አይምሯቸው የሚመጣው ሎኬሽን ስለሆነ ስለሱ ትንሽ ልንገርሽ። ሎኬሽናችን የሚገኘው ቦሌ ወሎ ሰፈር ወንጌላዊት ፊት ለፊት ሲሆን ከቦሌ ኤርፖርትም 5 ደቂቃ ርቀት ላይ እንገኛለን። ከዛ በተጨማሪ ወደ 4ቱም አቅጣጫ ለመጓዝ የሚያስችል ፕራይም ሎኬሽን ላይ እንገኛለን ማለት ነው። ሌላው ደግሞ በእርግጠኝነት ስለ አዲስ ቱሞሮ ኢኮኖሚክ ዞን ፕሮጀክት ሰምተሻል ብዬ አስባለሁ። ከሱም የኛ ሳይት የ2 ደቂቃ ወክዌይ ሲሆን ይህም ደግሞ ለሳይታችን ለኢንቨስትመንትም ለመኖሪያም እጅግ ተመራጭ ያደርገዋል። ከዛ ሲቀጥል ደግሞ በአቅራቢያው የመንግስት ተቋማት እንደ ኢሚግሬሽን፣ የሃይማኖት ተቋማት፣ ኢንተርናሽናል ትምህርት ቤቶች እንደ ፊውቸር ታለንት ኢንተርናሽናል ስኩል፣ ዳንዲቦሮ ፍሊፐር ኢንተርናሽናል ስኩል እንዲሁም ሆስፒታሎች እንደ ሃሌሉያ ሆስፒታል እነዚህን የመሳሰሉትን በአቅራቢያው የያዘ ሳይት ነው ማለት ነው።